የዋሃቢያ ስር መሰረቱ እንደና ዓድ እንደና ሰሙድ ንቅል ብሎ ከዲነል እስላም ላይ እስካልጠፋ ድረስ አላህ ከረህመቱ ያራቃቸው ሰዎች ናቸው፣ የተረገሙ ናቸው። የተረገመ ሰው ቅንነትን ይዞ ይቀርባል። የዘመናችን አይሁዶች ምንም ጥያቄ የለውም የነሱ የልጅ ልጆች እነሱ ናቸው ማለት ምንም ካለ ምንም ጥያቄ ሁሉ ተከታተል ባህሪያቸው፣ ውሸታቸው፣ ተንኮላቸው፣ ገንዘብ ይዘው አለመጥገባቸው፣ ለስልጣን መስገብገባቸው ምናምን ዲነል እስላም ማንቆሻሻቸው ስታይ አይሁዳ ያው የነሱ ፋብሪካ ኮፒ ናቸው የምንለው ብዙ ጊዜ ደጋግመን ካለ ምንም ምክንያት አይደለም። ቁርአንም ስለሚነግር ሙስሊሙ ማሰብ መስራት ካለበት እዚህ ውስጥ ያለውን መጅገሮች ጽናምን ሁልጊዜ የሚመጣመጡትን ውስጥ ያለውን አረማሙ የሚባል አለ ውስጥ ያለውን ነቀርስ አንዱ ትልቅ የይሁዳን ዓላማ አሳካ ከሚባለው በሁሉ ተጥሮ ያልተቻለውን ዋሃቢያ